ቤተሰቦች ቀድሞ ያለቀሰ ሁሉ ተበዳይ አይደለም። ጃኒን ህይወት ላለመበጥበጥ ሪሌሽንሺፑን ላለመበጥበጥ ዝም ብዬ ነበረ። ብዙ ነገር ዝም ብዬ ተቀብዬ ነበር። አሁን ግን እያንዳንዷን ነገር በማስረጃ አሰማችኋለሁ። ይሄ ጎንደር ሆና ደውላ ያወራች ነው። ስሙትና ቀጥላለሁ። ናዮ አለች እያለች ነው። ራቁቷን ስለሆነች ቪዲዮ ላይ ቪዲዮን አላሳይም። በደምብ ስሙት። ቤቴ ነኝ። አስፈልግም አይደለም ሰው እንዳይሽ ስታሳይ ኖረን ማንም የለም ብቻ ነው። አሁን የገባሁት ሆስፒታል አይታይም ነገር ወባ ስለረዘመ ቀጣዩን ፓርት ደግሞ ቀጣይ ቪዲዮ ላይ ያሳያችኋለሁ። ቤተሰቦች እውነቱ እንዲወጣ ስለማይፈልጉ ሪፖርት ስለሚያደርጉት ሁላችሁም ኮፕሊንግ አድርጉት። ጎንደር እንግዲህ ከፍቅረኛዋ ጋር ሆና ያወራች ነው። ይሄ እሱ ሳሎን ሆኖ እሷ ሽንት ቤት ተደብቃ ይመጣል። እሱ መጨረሻ በደዌራ ቁጤ ነው ሰው እንዳይመጣብኝ ስለማልኳት ዘጋሁት። ተዘጋ ስልኩ ጋይስ። እና እውነታው ይሄ ነው። ከዚህም በኋላ እንግዲህ እዛ ይበጠበጣል። ጎንደር ላይ ቲንክ እየሰማት ነበር። እሱ ተበጠበጠ፣ ተደወለልኝ እኔ ጋር። ከዛ በኋላ ኤልሻዴ ደውላ ጆ ለምን ደወልክ? እየደወለልኝ ነው አለች። ጃኒ አለች። እኔ አልደወልኩም ኤልሹዬ፣ ሁሉም ነገር ደግሞ ስልኬ ላይ ያለ ሪከርድ ማል አሳይሻለሁ አልኳት። እሺ ይቅርታ አለችኝ ኤልሻዴ። ከዛ ሳስበው እኔ አልደወልኩም ካልኩኝ እሷ ደውላ ከሆነ ትበጠበጣለች። ሪሌሽንሺፑ እንዲበጠበጥ እንዲለያዩ አልፈልግም። እኔ ደግሞ ቢኮዝ የጀመርኩት የራሴ ህይወት አለ፣ ድጋሚ መበጥበጥ አልፈልግም። ልጅ አለኝ፣ አዲስ ህይወት አለኝ። እኔ ህይወቴ መቀጠል እፈልጋለሁ። የሰው ላይፍ መበጥበጥ አልፈልግም። ከዛ ደወለች። እሱም እየሰማህ ነው ምንድነው አለችኝ። መበጥበጥ ስላልፈለኩ ውክልና ሰጥቻታለሁ። የባንኪን መኪና የገዛሽ ጊዜ 1 ሚሊዮን ብር ሰጥቻት ነበር። እስር ቤት በነበርኩበት ሰዓት ትራንስፈር ማድረግ ስለማልችል 1 ሚሊዮን ብር ከባንኬ ላይ ውክልና ሰጥቻት እንትን ብላ ነበርና ውክልናው አልተነሳም። ጃኒ አይ በቃ ውክልናው እንድታነሽልኝ ነው ብዬ ዘጋሁት ስልኩን ማለት ነው። እስከዛሬ ድረስ አንተን የደወልከው ምናምን ለምን ትንትላለህ ምናምን ስባል ዝም ያልኩትኝ የሷ ሪሌሽንሺፕ ላለመበጥበጥ ነበር፣ ይሄን ነገር ላለማውጣት ነበር። ግን በዚህ ልክ በዚህ ርቀት ልክ እኔን ለመጣል ትሄዳለች ብዬ አስቤ አላቅም። ሜቢ ፎሎወሯ ያኛው ስለተዘጋ ይሄኛውን ፎሎ ለማስደረግ ሊሆን ይችላል። ግን በዚህ ልክ እኔን አታክ ለማድረግ መሄድ የለብሽም ጃኒ። ሌላው ደግሞ የተለያዩ ምስሎችና ቪዲዮዎችን ይዘው በመውጣት ጆና ኔል እንደዚህ አድርጎኛል፣ እንደዚህ አቁስሎኛል። አይደለም ሴት ልጅ ወንድ ልጅ እንደዛ አላረግም። እኔ እናትና አባቴ ካዩአቸው አመት ከ6 ወር አልፎኛል። እናትና አባቴን ድጋሚ አያሳየኝ እኔ እንደዛ አላረኳትኝ። 2 ሴት እህቶች አሉኝ። 2 ሴት እህቶቼን ሌላ ወንድ እንደዚህ ቢያረግብኝ ምን እንደማደርገው አውቃለሁ። በእህቶቼን እንዲደርስ የማልፈልገውን በሌላ ሴት ላይ አላረግም። አይደለም ሴት ወንድ አቁስ እያላቀም ሜቢ ድሮ ተደባድቤ ሊሆን ይችላል እንጂ ካለ ወጥቶ ይክሰሰኝ። እንደዚህ ያደረኩት ሰው ካለ ወጥቶ ይክሰሰኝ። መረጃ ካለሽ ለምን አልከሰሽኝ? እንደዚህ አድርጌ ከሆነ ወይ ደግሞ አስፈራርቼ ይዤሽ ከሆነ 1 አመት ከ4 ወር በህግ ጥላ ስር ነበርኩኝ አይደለ? በህግ ጥላ ስር እያለሁ ማድረግ ትቺ ነበር ምንም ነገር አይደለ? አልነበረም። ግን እስር ቤት ሆኜ በጣም ትመላለሽ ነበረ። በጣም አመሰግናለሁ። በጣም ከናዮ ስትፈታ ብዙ ነገር ተፈጥሯል። ታውቂያለሽ፣ ብዙ ነገር ሀፕን አድርጓል። በቃ እኔ እዚህ ጋር ልጅ ስላለኝ መቀጠል ስለማንችል ሪሌሽንሺፓችን ቆመ። ስለዚህ ሪሌሽንሺፓችን ስለቆመ እኔ ወይ ወድቄ ማየት የለብሽም ወይ ደግሞ አሁን አዲስ ህይወት ጀምሬያለሁ
በቃ አዲስ መንገድ ላይ ነኝ፣ አዲስ ሰው ሆኛለሁ። ተይኝ በእግዚአብሔር፣ ስለ እግዚአብሔር ተይኝ ጃኒ። በቃ አዲስ ህይወት አለኝ፣ የራሴን ህይወት ልኑርበት። ጆንዳ በለበት ሰዓት፣ ሸቤ በነበረበት ሰዓት ኮፒ ሊንክ አድርጉልኝ ሪፖርት እየተደረገ ነው ብላ ጃኒ ታውቃለች። አዶናይ ያውቃል አያውቅም? አረ ትላለች ይሆን? እኔ አላየው። አይ ይላሉ ይሄ ይላሉ እንጂ እኔ ስላላየው ነው። አካውንቱ ሪፖርት እየተደረገብኝ ነው ምናምን ይሄን ይላሉ ሁላቸውም። ግን አሁን ከሁለቱም አገናዝበን መስማት ያለብን የሆነ ነው። እኛ ሚዲያ ላይ ነው ያለነው። አሁን የውስጥ ችግር እሷ ያወጣችው እንደዚህ ደብድቤ ቆርጦኝ የሚል ቪዲዮ አውጥታለች። አይተዋል? አዎ አየሁት። እሱ ደግሞ ያው እንግዲህ በፍቅር ውስጥ እሱም ያለው ነገር አለ። ምናልባት እኔ በትል ግን መምታት የለበትም። እሺ እኔ ላበርክታችሁና ቮይሱን አንድ ጊዜ እናንተና ስለዚህ አንተ ግን አሁን ጆካ ከሁላችንም የተለየ ሐሳብን በዚህም በዛም ሳይድ መሆን ስላልፈለግ እንዳንተ ደግሞ ግርታ ያለባቸው ሰዎች ደግሞ ከሁለቱም አካል መስማት ያለባቸውም ሰዎች ስላሉ ምናልባት ሁለቱ ግዴታ መተው ኤክስፕሌን ማድረግ አለባቸው። ቢኮዝ ይሄ የኢትዮጵያ ሕዝብ መቀለጃ ነው ብዬ አላምንም። እውነቱ ይውጣ። እኔ ከሷ ሳይድ ነኝ አሁንም ቢሆን ግን ይሄን ነገር በደንብ ደግሞ እስከ ሕዝብ ወደ ሚዲያ እስካመጡ ድረስ ለሕዝቡ ሁሉ ነገር ክሊር መሆን አለበት ብዬ አምናለሁ። እሱም በበኩሉ ቢኮዝ ከተጠያቂነት አያመልጥ። ሁለቱም በሕዝብ ድጋፍ ኑሯቸውን የሚኖሩ ናቸው። ሁለቱም ጌመር ናቸው። ስለዚህ እንደነዚህ አይነትን ደግሞ ይሄ ስርዓት አልበኝነትን የሚያደርግ ደግሞ ከሆነ ዛሬ በገነባው ስምና ዛሬ ገንዘብ አለኝ ብሎ እንደሚደነፋ ሴት ልጅ በዚህ ያህል ደረጃ እንደዚህ የሚያስደርግ ከሆነ አሁንም ወደ ነበረበት ቦታ መመለሱ አይቀርም ማለት ነው። ስለዚህ ከህግም ተጠያቂነትም አንፃር እንዲሁም ከኛ ከዚህ ከሚዲያው ላይም ካለም ምድር ላይም ካለውም ህዝብ አንፃር ያለውን ነገር መተው ሳይንቁ መተው መጠየቅ አለባቸው ሁለቱ። በቃ ይሄ ግዴታቸው ነው። አንተ አሁን እኔ የምመርጠው አንተ ጋር ለምንድን ነው ወይ በሷ ሳይድ አይደለም ወይ በሱ ሳይድ አይደለም። ሶ ሚዛን የሆነ ቦታ ላይ መተው ለህዝቡ ማብራራት አለባቸው። ቤቴን ከፍቼ ለየብቻ አወራለሁ የሚል አካል ወይ እኛ ላይ ድራማ እየተካሄደብን ነው እውነትም እንዳላት ሆኖ ልጅቷ ለሽቀላ ለሌላ ነገር ካልሆነ በስተቀር መተው ሐሳባቸውን ለህዝቡ ማሳወቅ አለባቸው። ይሄንን ነው የምለው። ግዴታቸው ነው፣ መጠየቅ አለባቸው። ቢኮዝ ከህዝብ እየተቀበሉ እየኖሩ እየተዳደሩ እስከሆነ ድረስ ሚዲያ ላይ ላመጡት አጀንዳ ራሳቸው መጠየቅ አለባቸው ብዬ አምናለሁ። አመሰግናለሁ። ኦኬ እንደምን ዋላችሁ ጋይስ? ዋሴ እንዴት ነህ? እንኳን ደህና መጣህ። እንዴት ነህ አባቴ? ሰላም ነው? እንዴት ዋላችሁ? አለሁ። እንግዲህ እናንተ የሁለት ደጋፊ መሰላችሁኝ። ከግራም ከቀኝም ከጃኒም ከጆንዳዴንም ናላችሁት። ቀጥሉ፣ ችግር የለም እንሰማለን። እነሱም እያደመጡ እስከሆነ ድረስ ይሰማሉ። መጨረሻ ላይ ምርጫቸውን የሚወስዱት እነሱ ናቸው። ኮፒ ሊንክ አትደረግ። ኮፒ ሊንክ እያደረጋችሁ አካውንቱን ከፈለጋችሁ ታፕ አድርጉ፣ ከፈለጋችሁ ኮፒ ሊንክ፣ ከፈለጋችሁ ሪፖርት አድርጉ። ኦኬ እንግዲህ አሁን ጆከር ጋር ወይ ዮኒ ጋር ከገባ ያው እውነቱን መውጣቱ አይቀርም። ግን እስከዛ ድረስ እኛ የራሳችን መላምት እንሰጣለን መጣው እስኪናገሩ ድረስ ማለት ነው። ግን እንደዚህ መላምት እንሰጥ ደግሞ መማር ያለብን ነገሮች አሉ። አሁን ጃኒ አሪፍ ልጅ ነች፣ እሱም ጆንም አሪፍ ልጅ ነው ለኔ ማለት ነው። ግን አሁን ትልቅ ነገር ነው የተገነዘብኩት ምንድነው ማህበረሰባችን ሴቶች በጣም